ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችንም በዚህ ሳምንት ለገበያ ከቀረቡ ያገለገሉ ጥሩ ይዞታ ያላቸው ወደ 13 አካባቢ ተሽከርካሪዎችን ነው እንግዲህ በዚህ ሰዓት ወደ እናንተ ይዘንላችሁ የቀረብ ነው። ከነዚህ ተሽከርካሪዎች መካከል እንግዲህ ሱዙኪ ኤቭሪ 2 በ2012 ሞዴል እንዲሁም አይናማው ሻርክ በተጨማሪም ዶልፊን እንዲሁም ኦባማ የጭነት መኪናዎችን ወደ 3 እንዲሁም አይሱዚ ግልባጭ ሃይሮፍ አባዱላ ሱዙኪ ዲዛይር ተሽከርካሪዎችን አካተን ወደ እናንተ ይዘንላችሁ ቀርበናል። ሁላችሁም እንግዲህ ቪዲዮን ላይክ ቻናሉን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግና እንዲህ አይነት መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልን በቀጥታ እንግዲህ ወደ ያዝንላችሁ መረጃዎች ዝርዝር እናምራ። በቅድሚያም ያስኩላችሁ ተሽከርካሪ የ2012 ሞዴል ሱዙኪ ኤቭሪ ነው። ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ለስራ ላይ ያለ ተሽከርካሪ ነው። ዋጋው 1,350,000 ብር ይባላል ማለት ነው። ይህን ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት አይሱዚ ገልባጭ ነው። ሞዴሉ 1994 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ቻንሲ መላሽ ጆሮም ንጹህ ነው። ዋጋው 3,700,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት የቻይና ሲኖ አይሱዚ ነው። ሞዴሉ 2020 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አልፈታም፣ አይፈልግም። በምታዩት አቋም ላይ ያለ ንጹህ መኪና ነው። ዋጋው 5 ሚሊዮን ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሱዙኪ ኤቭሪ ነው። ሞዴሉ 2012 ነው። ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። በስራ ላይ ያለ ተሽከርካሪ ነው። ዋጋው 1,400,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት አይሱዙ የጭነት መኪና ነው። ሞዴሉ 2017 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። ዋጋው 4,900,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ዲ4ዲ ዶልፊን ነው። ሞዴሉ 26 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። ዋጋው 2,600,000 ብር ይባላል ማለት ነው። ይህንም ተሽከርካሪ እስካሁን የዘረዘርኩላችሁንም ተሽከርካሪ ወደፊት ያሉትንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያ ላይ አስቀምጣለሁ። በዛ ስልክ ቁጥር አማካኝነት ደውላችሁ እኛን ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ዲ4ዲ አይናማው ሻርክ ነው። ሞዴሉ 2008 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። ዋጋው 4,200,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2018 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። ዋጋው 5,300,000 ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሃይሮፍ አንድ በር ነው። ሞዴሉ 2010 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አድሷል አይፈልግም።
ካምቢዮ ዲፈረንሻል ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 3 ሚሊዮን ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ተደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት አባዱላ ሚኒባስ ነው። 2 በር ሞዴሉ 27 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው። አድሷል፣ አይፈልግም። ካምቢዮ ዲፈረንሻል ንጹህ ነው። ዋጋው 2 ሚሊዮን 400 ሺህ ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ተደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ ቀጣዩ መኪና ላምራ። የመኪናው አይነት ሱዙኪ ዲዛይር ነው። ሞዴሉ 2022 ነው። ትራንስሚሽኑ አውቶማቲክ ማርሽ ነው። ሞተር ንጹህ ነው። አልፈታም፣ አይፈልግም። የለጠፈው ታርጋ ኮድ 2 ነው። ዋጋው 2 ሚሊዮን 900 ሺህ ብር ይባላል ማለት ነው። ይህንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ ስልክ ቁጥር አማካኝነት ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ በቀጥታ ወደ መጨረሻው መኪና እናምራ። የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2016 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው። አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። በስራ ላይ ያለ ተሽከርካሪ ነው። ዋጋው 4 ሚሊዮን 700 ሺህ ብር ይባላል ማለት ነው። ይህንም ተሽከርካሪ እስካሁን የዘረዘርኩላችሁንም ተሽከርካሪ መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያ ላይ አስቀምጫለሁኝ። ዘወትር በስራ ሰዓት ከጧቱ 2 ሰዓት ጀምሮ ደውላቸው እኛን ማነጋገር የምትችሉ ይሆናል እያልኩኝ ለዛሬ እንግዲህ በዚህ ሳምንት ለገበያ ከቀረቡ ታርጋ የለጠፉ እጅግ በጣም ጥሩ ይዞታ ያላቸውን ተሽከርካሪዎች ወደ እናንተ አቅርበናል ማለት ነው። እንደሚታወቀው ከቅርብ ጊዜ ወዲህ ባገለገሉ ተሽከርካሪዎች እንዲሁም ደግሞ በአዲስ መኪኖችም ላይ እጅግ ያልተጠበቀ የዋጋ ጭማሪ ከመኖሩ ጋር ተያይዞ ሁሉም ተሽከርካሪዎች እንግዲህ እንደምትመለከቷቸው ዋጋቸውን መጨመራቸውን ተመልክተናል። በተለይ ኦባማ የጭነት መኪና እጅግ ያልተጠበቀ ጭማሪ በመኖሩ አዳዲስ የጭነት መኪናን እንኳን መረጃ ከሰራን ወደ 2 ወር አካባቢ ሆኗል። ይህም የሆነበት ዋነኛው ምክንያት በዚሁ ከዋጋ ጋር በተያያዘ ባልተረጋጋ ሁኔታ ስላለ ነው። ዞሮ የምትጠብቁኝ ስላላችሁ የምሰራላችሁ ይሆናል እያልኩኝ ቪዲዮውን ላይክ ሸር እያደረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።